ሰላም ተማሪዎች፣ ይህ ለርኒፋይ ሂዩብ ነው። በዚህ ቻናል ፈጣን ትምህርታዊ መረጃዎችን እንዲሁም ትምህርታዊ ኮርሶችን ታገኛላችሁ። ስለዚህም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ዛሬ መረጃ ይሳልፍ። ሁላችሁም በጉጉት ስትጠብቁት የነበረው የፍሬሽማን ተማሪዎች ዩኒቨርሲቲ መግቢያ ቀን እየተነገረ ይገኛል። እናም እስካሁን 3 ዩኒቨርሲቲዎች የመግቢያ ቀን አሳውቀዋል። የመጀመሪያው ሐዋሳ ነው፣ ሁለተኛው ደግሞ ሐረማያ፣ ሶስተኛው ደግሞ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ። የሁሉንም መግቢያ ቀንና ሲቲሩ መያዝ ያለባችሁን ነገር አንድ ባንድ ልንገራችሁ። ሐዋሳ ዩኒቨርሲቲ የሐዋሳ ዩኒቨርሲቲ በ2018 ዓ.ም በመደበኛ የዲግሪ ፕሮግራም አዲስ የተመደባችሁ ተማሪዎች የምዝገባ ጊዜ ጥቅምት 17 እስከ 18 መሆኑን አሳውቋል። የምዝገባ ቦታም የተፈጥሮ ሳይንስ ተማሪዎች በዋናው ግቢ፣ የማህበራዊ ሳይንስ ተማሪዎች በቴክኖሎጂ ኢንስቲትዩት መሆኑን አሳውቋል። ማሳሰቢያ፣ ወደ ዩኒቨርሲቲ ስትሄዱ ልትይዟቸው የሚገቡ አንደኛ የ12ኛ ክፍል ፈተና ማጠቃለያ ውጤት ዋናው ኮፒ፣ ሁለተኛ ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናው ኮፒ፣ ሶስተኛ 4 ጉርድ ፎቶግራፍ፣ አራተኛ አንሶራ ብርድ ልብስና ትራስ ጨርቅ፣ አምስተኛ የስፖርት ትጥቅ ይዛችሁ እንድትመጡ ሐዋሳ ዩኒቨርሲቲ አስታውቋል። ከተጠቀሰው ቀን በፊትም ሆነ በኋላ የሚመጣ ተማሪ የማያስተናግድ መሆኑንም ገልጿል። ሁለተኛው ሐረማያ ዩኒቨርሲቲ ሲሆን በ2018 ዓ.ም ሐረማያ ዩኒቨርሲቲ የተመደባችሁ አዲስ የፍሬሽማን ቅድመ ምረቃ ፕሮግራም ተማሪዎች እንዲሁም በ2017 ዓ.ም የሪሚዲያል ትምህርታችሁን በሐረማያ ዩኒቨርሲቲ ተከታትላችሁ የማለፊያ ውጤት ያስመዘገባችሁ ተማሪዎች የምዝገባ ጊዜ ጥቅምት 17 እና 18 መሆኑን ዩኒቨርሲቲው አሳውቋል። ወደ ዩኒቨርሲቲ ስትሄዱ ልትይዟቸው የሚገቡ ሐዋሳ ዩኒቨርሲቲ የጠቀሰውን ሁሉንም ያካትታል። ሌላው ደግሞ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ሲሆን እሱም በ2017 ዓ.ም የ12ኛ ክፍል ሀገራዊ የከፍተኛ ትምህርት መግቢያ ፈተና ወስዳችሁ የማለፊያ ውጤት ያስመዘገባችሁና በ2018 ዓ.ም በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በትምህርት ሚኒስቴር የተመደባችሁ አዲስ የቅድመ ምረቃ መደበኛ መርሃ ግብር ተማሪዎች በሙሉ ዩኒቨርሲቲያችን እንኳን ደስ አላችሁ እያለ የመመዝገቢያ ቀን ጥቅምት 6 እና 7 መሆኑን አሳውቋል። ሌሎች የቀሩት ዩኒቨርሲቲዎችም በቅርቡ ያሳውቃሉ ተብሎ ይጠበቃል። መረጃዎች እንደወጡ ቶሎ የምናደርሳችሁ ይሆናል። ለዚያም ደግሞ የቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።